በቢሾፍቱ በጨለቅላቃና በደንቢያ አያቱ ሳይቶች የሚገኙ የኮንዶሚኒየም ነዋሪዎች በ1999 እንዲሁም 2001 ውል ከፈጸምነው ውጪ የደብረ ዘይት ማዘጋጃ ጽፈት ቤት 57000 ብር ዳለባችሁ ክፈሉ እያለ እያሰቃየን ይገኛል ሲሉ ለሰንደቅ ጋዜጣ ገለጹ። የቅሬታ አቅራቢዎቹ ሰብሳቢ የሆኑት አቶ ኢፍሬም ይትባረክ የተፈጠረውን አለመግባባት ሲያስረዱ ቤቶቹን ለመረከብ በ2001 ውል ፈጸምን፣ ቤቶቹንም ተረከብን። መኖር ከጀመርን ከ5 ዓመታት በላይ ሆኖናል። ቤቱን ስንረከብ የተነገረን ዕዳ የለም። በገባነው ውል ክፍያ ፈጽመን ማጠናቀቅ እንዳለብን ተስማምተን ነው መኖር የጀመርነው። አሁን ላይ ግን ብድግ ብለው የመጀመሪያ ስሌት ስህተት ስለነበረ በተለያዩ ነዋሪዎች ላይ እንደ ቤት መጠናቸው ከ57000 እስከ 70000 የሚደርስ ጭማሪ መደረጉን መተዋረዱን አያይዘውም ችግሩን ለመፍታት አዲስ አበባ ቤቶች ኤጀንሲ ኦህዴድ ጽፈት ቤት ተመላልሰን የሚሰማን የለም፣ ሁሌም ስንሄድ ቢሮ የሉም የሚሉ ምላሾች ብቻ ነው የሚሰጠን፣ ከውሉ ውጪ ገንዘብ እንድንከፍል ማስጠንቀቂያ ሰጥተውናል ብለዋል። ከዚህ ጋር በተያያዘ በጨለቅላቃ ኮንዶሚኒየም ሳይት ነዋሪ የሆኑት ወይዘሮ ኮከቤ ኃይለ ጊዮርጊስ በበኩላቸው ቤቱን ስረከብ በገባሁት ውል መሰረት ከነወለዱ 202000 ብር ከፍያ አጠናቅቄያለሁ። ከንግድ ባንክ ጋር ያደረኩት ውል ተከፍሎ አልቆ ዜሮ ባላንስ ነው የሚያሳየው። ይህም በመሆኑ የቤቴን ካርታ አስረክቡኝ ብዬ ብጠይቅም ሰሚ ያጣው። ቤቶች ኤጀንሲም በደፈናው ዳለባችሁ ይላል። ስለ ዕዳው ምክንያት ግን መረጃ አይሰጥም። ተቸግረን ዕዳ ከፍለን የቤት ካርታችንን ማግኘት አልቻልንም ብለዋል። ወይዘሮ ኮከቤ ኃይለ ጊዮርጊስ እንደሚሉት ከዚህ በፊት ዕዳችንን ስንከፍል የተነገረን የቤቱ ካሬ ሜትር ውል ከገባ ነው ያነሰ ነው። ለምሳሌ 74 ካሬ ሜትር ተብዬ ሲለካ 70 ካሬ ሜትር ነው ያገኘሁት ቤት ነውና ይሁን ብለን ከባለቤቴ ጋር የቤቱን ውል ፈጸምን፣ ከፍለንም ጨረስን። የቤቱን ዋስትና ግን ማን ይስጠን? የሚገርመው ከኛ ቀደም ብለው ሙሉ ክፍያ የፈጸሙ ካርታቸውን ወስደዋል። ካርታ ከወሰዱት መካከልም ቤታቸውን ይሸጣሉ። ዛሬ ላይ ከፍለን ለጨረስን ነዋሪዎች ካርታ አልሰጥም ሲባል በአንድ ሀገር ውስጥ ስንት መንግስት አለ የሚያስብል ጥያቄ ማስነሳቱ አይቀርም ብለዋል። በቢሾፍቱ ጨለቅላቃ ደቢያያና በሃጌ ማፍ ያሉ ነዋሪዎች ከንግድ ባንክ ጋር ውል ፈጽመው አሁን አዲስ በልዩ ሁኔታ በተከፈተ የደብረ ዘይት ማዘጋጃ ጽፈት ቤት አካውንት ከ57000 እስከ 70000 ብር በነፍስ ወከፍ ክፈሉ የሚለው አሰራር ከውል ውጪ መሆኑን ነዋሪዎቹ ለሰንደቅ ገልጸዋል።